የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁዲያን አጠና። ቀዋዒድ ኢብኑ ተይሚያ في الرد على اليهودية ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለ። ከእስልምና ወጣና ፍልስፍናን አነበበ። እና አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። درع تعارض العقل والنقل የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይሄን ዒልሙን ያየ ትውልድ ኢብኑ ተይሚያን አገነነ እና አቡ ሐያን ኢብኑ ተይሚያን ሲያዩ አንተ الامام المنتظر ዓለም ቆማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ ኢብኑ ደቂቅ العيد ታዋቂ ዓሊም ናቸው። ኢብኑ ተይሚያ ጋር ቁጭ ብያወራውት ይላል። فرأيت رجلا قد وضعت كل العلوم بين عينيه علم يتبع الله عينه ላይ ያደረገለት የፈለገውን ያነሳል የፈለገውን ይተዋል። ኢብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን ኢብኑ ተይሚያን ሲያዩ ዋለ ከዛም ቢያልኩት ይላሉ መጽሐፋቸው ላይ አለ ما كنت اظن ان الله بقي مثلك الله እንዳንተ አይነት ሰው ይፈጥራል ብያል ጠበቅኩም ነበር። ተአምር ነበር። እንደ ኢብኑ ሐጀር العسقلاني امير المؤمنين في الحديث ስለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያወሩት አይጠግቡ። ስለሱ የተናገሩ አይማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ 85 አይማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ላይ የመሪነት ዕውቅናው እኮ አሽሃሩ ሚነ ሸምስ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል እስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላል። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሃፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲላሉ ወርደህ አረጋግጥ። ኢማም አልሐፊዝ አስዩጢ احد مجدد هذه الامه እሳቸው ምን ይላሉ? هو شيخ الاسلام የእስልምናው ሸኽ እሱ ነው። አልሐፊዝ የሐዲስ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርት እሱ ነው። አልሙጅተሂድ የኢጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለሙ ዙሃድ ዱንያን የተውት ዛሂዶች ዓለም ምልክት ነበር ኢብኑ ተይሚያ ይላል።